ያው ስፖርት ራሱ ኢትዮጵያ ውስጥ የለም እንደምታውቁት። ስፖርት ያለባቸው ሀገሮች የሌለው ችግር ግን እኛ ጋር አለ። ስፖርት ኖሮ ችግር ቢኖር ኖሮ ስፖርትና ችግሩ ይባልና ምርጫ እንወስድ ነበር። አሁን በሌለ ስፖርት ነው ችግር ያለው። እያንዳንዱ ክለብ መንግስት እጁን ቢሰበስብ አንድ ወር መዝለቅ አይችልም። ለዩኒቨርሲቲ ብለን እንመድባለን፣ ስታዲየም መስሪያ ነው፣ ክለብ መቀለቢያ ነው። ለክልል ብለን እንመድባለን፣ የከተማ ክለብ ነው። ይሄው በጀት ነው እነሱን ይዞ ያለው። አንድም ስታዲየም ያለው ክለብ ኢትዮጵያ ውስጥ የለም። አንድም ማሊያ ሽጦ በራሱ ስታዲየም ተጫውቶ ራሱን ችሎ የሚንቀሳቀስ የለም። በመንግስት ለጥፎ በጀት እየበላ መልሶ በመንግስት ችግር ይፈጠር። ሁለተኛው በየትኛው ከተማ ነው የዚያ ከተማ ተጫዋች ብቻ ያለው? ለምሳሌ ጅማ ከተማ ያለ እንደሆነ የጅማ ልጆች ብቻ ነው የሚጫወቱት እዛ? አይደለም እኮ። ስፖርት ባህሪው መንደር አይደለም። የስፖርት ሜዳ ኳስ በጥበብ ይንከባለልበታል እንጂ ፖለቲካ ይንከባለልበት። ኳስ በጥበብ በእውቀት ነው የሚንከባለልበት። አሁን እኛ ከፓርላማም አለቀ ፖለቲካው፣ ከሆቴል ቤት አለቀ፣ ከሃይማኖት ተቋማት አለቀ፣ ስታዲየም ገባ። ቦታ ምርጫ የሚባል ነገር የለም። በየሄድክበት ሰው ከተሰበሰበ ፕራይመሪሊ ፖለቲካ ያኝካል። አውቆት ቢሆን ባልከፋ። ይሄ ትክክል አይደለም። ኳስ የሚያቀራርብ ድልድይ መሆን አለበት፣ የሚያስተዋውቅ መሆን አለበት። መንግስት ቅድም የተከበሩ የምክር ቤት አባል እንዳነሱት በጣም ከፍተኛ ሀብት ነው ያፈሰሰው። የትኛው ዩኒቨርሲቲ ነው ስታዲየም ያልገነባው? ታውቃላችሁ እኮ እናንተ። ብዙ ግንባታ ብዙ ሀብት የፈሰሰ ነው። ይሄንን ከፖለቲካ አዝተ መጠቀም ያስፈልጋል። አስፈላጊ አይደለም ስታዲየም ገብቶ ብሔርህ ምናምን ማለት አስፈላጊ አይደለም። ጊዜ ማባከን ነው። እንግዲህ ብዙ እርምጃዎች ይወሰዳሉ። አንደኛ ፊፋ ሊቀጣን ይችላል። ሁለተኛ የስፖርት ኮንፌዴሬሽኑም ቲፎዞ የሌለበት፣ ምክንያቱም ስታዲየም ሰው የሚገባው ለቲፎዞ እንጂ ለፖለቲካ አይደለም። ፖለቲካ ሲያስብ አዳራሽ ይገባል፣ ስታዲየም ደግሞ ክለቡን ለመደገፍ ይገባል። ገብቶ ክለቡን የማይደግፍ እዛ ስታዲየም የሌሉ ፖለቲከኞች ጋር የሚቀላለድ ከሆነ ደግሞ ለነሱ ሌላ መድረክ ይፈጠርላቸዋል ማለት ነው። ስታዲየም አድርጎ